እደነፋለሁ ብትል አስደነፋለሁ እንጂ እኔ ላይ አልደነፋም። ዳስ ዋት ሃፕን ፈጠረች። ምግቦቹን ያዝኩትን ምግብ እንዳለ ከእጄ ላይ ወስዳ ደፋችው ምናምን። በቃ ልትደባደበኝ ትንሽ ነበር የቀራት። አንቃኝ በቃ እኔ ግሞች መንግስት ቢያገኘው ከትላንት ወዲያ ነበር ልጆቹን የሚወስደው። መሀይምም ስለሆንክ ነው አንተ። እናቷ እንደዚያ የሆነች ሴት ጋር አብረ ታስረክባታለህ፣ ታክስ ትከፍላታለህ። ያበዛች ገንዘብ ደግሞ በስማቸው ታስገባለህ። እንደ ሌሎች ሴቶች ወይ እንደቱ እኔ ጋር መደፋት አይቻልም። እኔ ሳምሪ ነኝ። እደነፋለሁ ብትል አስደነፋለሁ እንጂ እኔ ላይ አልደነፋም። ዳስ ዋት ሃፕን ዳስ ዘ ኦንሊ ቲንግስ ዋት ሃፕን ፈጠረች። ምግቦቹን ያዝኩትን ምግብ እንዳለ ከእጄ ላይ ወስዳ ደፋችው ምናምን። በቃ ልትደባደበኝ ትንሽ ነበር የቀራት። አንቃኝ በቃ እኔን ተፈታትነኝ እኔን አሳስታ ወይ እስር ቤት እንድገባ ወይ የሆነ ነገር ጥፋት አጥፍቼ የሆነ ነገር እንዲፈጠር ነበር ፍላጎቱ። አልተሳካም። እግዚአብሔር ይመስገን። ትዕግስተኛ ሰው ነኝ። እጄንም አለማንሳቴ እግዚአብሔርን አመሰግናለሁ። ተሳስቼም ሌላም ነገር አለማድረሴ እግዚአብሔርን በደንብ አመሰግነዋለሁ። ፖሊስ መጣ ድጋሚ አሁንም ክስ ያው ተመስርቶባት በዛ መንገድ እየሄድኩ ነው። በክስ መንገድ ያለኝ መፍትሄ በሱ ብቻ የሚያዋጣኝ እሱ ስለሆነ ማለት ነው። ልጆቹ በሰዓቱ አለቀሱ በጣም እኔ ጋ እግሬ ስር እያለቀሱ ጭራሽ እዛ ቤት መግባት አንፈልግም አሉ። በማለም በሚኖሩበት ሰዓት አይታችኋል። ብዙ ነገር ልጆቹ እንደሚጎዱ ብዙ ነገሮች እንደመከለክላቸው ምግብም ወተትም ሲጠይቁ ውሃም ሲጠይቁ የምታዩት ነገር ነው። ዓለም ራሷ የምታሳያችሁ የምታዩትም ነገር ሲሆን ያ ነገር ቢያመኝም ግን እችለዋለሁ። ግን ያ ነገር እናታቸው ፊት መደረጉ ቢያሳዝንም ራስ እናታቸው ነው ማስከበር ያለባቸው። ከእናታቸው አልፋ አያታቸው ይሄን ያህል ተጽዕኖ የምታደርስ ከሆነ የአባታቸውን ወታ የምታንቋሽሽ የምትሰደብ ስቲል እናቷ የገዛ እናታቸው ኃላፊነት ነው የእሷ ኃላፊነት ነው። የኔ እናት ብትሰደብ ኃላፊነቱ የኔ ነው የሚሆነው። ለምን የማስቆም ግዴታ አለብኝ። ወይ እኔን አክብራ ወይ እሷን አክብሬ እኔ ወይ ባለቤቴን አክብሬ ወይ የማስቆም ግዴታ አለብኝ። ገባችሁ? ኃላፊነቱን ወስዶ ነው። ሁለተኛ ደግሞ ልጅ ሲመጣ ደግሞ ከስር ልጆቹም በአያታቸው የሚጎዱ ከሆነ እናታቸው እያለች በአያታቸው የሚጎዱ ከሆነ ችግሩ ያው እናታቸው ሶሎ ማድረግ አለባት። ገባችሁ? ሶስተኛ ወገን ሲገባ ከባድ ነው የሚሆነው። እኔ ደግሞ እዚህ ሀገር ስመጣ ብቻዬን የመጣሁት ብቻዬን ነው ያለሁት። ቤቱንም ለቄ ስወጣ ብቻዬን ነው የምኖረው። ገባችሁ? ብቻዬን ነው ሁሉ ነገር የምጋፈጠው። በእናታቸው መደረግ ያለበት ነገር ሳይደረስ ሲቀር ያውሉ ወከባ ያውሉ ስድብ ያውሉ ሁላችሁም ነው የምሰጧችሁ። ጂጂ ምግብ ከልክላ ጭራሽ እኔ ምግብ ከልክዬ እኔ ነኝ ምግብ በመከልከል የምታወቀው። እኔ እኮ እዚህ ቤት እኮ ስመጣ እኮ ልጆቹ ኬኔቴራ እንኳን የላቸውም። ግማታሞች ሁለታችሁ ብራችሁን እየወሰዳችሁ ኢንቨስት የልጆችን ብር ያደረጋችሁ ሌቦች ናችሁ እናንተ። እኔ ነኝ አሁን እንትን የምለው እኔ አይደለም እንዴ እንዳለ ልብሱን የገዛሁት 8,000 ዩሮ እኮ ነው ያወጣሁት። ግማሽ እኮ ብር እኮ ለልብስ እኮ ነው ያወጣሁት። ምን ነበራችሁ? ከቪዲዮ ኋላ አስቀምጣችሁ እናንተ ፊት ለፊት ሆናችሁ እናንተ ከአንተ ውጭ እሷ እንኳን ልብስ ነበራት አልነበራትም? እንዳለ ጃኬት እንኳን አልነበራቸው። ግሞች መንግስት ቢያገኘው ከትላንት ወዲያ ነበር ልጆቹን የሚወስደው። ኢትዮጵያን ሳብስክራይብ አድርጉልኝ። ችግር የለውም። ሰርተ በላ ሂዱ። ሰርተ ከበላህ ደግሞ መንግስት ምንም አያደርግም። እዚህ ሀገር ወንድ ልጅ ሰርቶ ስራ ካለው ለምን እሷ ስለምትሰራ አይደለም እንዴ አንተ ያዘ የተባልከው? አንተም የምትሰራ ከሆነ እሷ ትይዛለች። ሁለታችሁ የምትሰሩ ከሆነ ደግሞ መንግስት ሰራተኛ ይቀጥርላችኋል። አንተም ስራ አለኝ ካልክ አትይዝም። መንግስት ዴኬር ያስቀጥርልሃል። እንትን አለ ወይ ደግሞ ተነጋግራችሁ ሽፍታችሁን ለውጣችሁ መስራት ትችላላችሁ። ለምን ልጅ ማሳደግ አለብሽ፣ ቁጭ ማለት አለብሽ። ከእንደገና ደግሞ ሪል ስቴቱ ደግሞ ክፈል ተባልክ ካልከፈልክ ኪሳራን ተከናነብክ፣ ወረቀት አበድክ። ከዛ በኋላ አበድክ። ከዛ መንግስት መጣና ደግሞ አረገልሽ። ከዛ እኛን ደግሞ እንቀባበል። ልጆች ልክ እንደንትን በውስጥ በጥቁር ስራ አንቀባበል። ልብስ ገለገሉ፣ ምግብ ከለ ተቃጠልኩኝ። በእኛ ላይ ለመሸቀል አሁን እንደው የትኛው አያት ናት እንደው አፈር ብሉ እናንተ አፈር ያስበላችሁ። 16 ኪሎ ተቀብዬ 22 ኪሎ አድርጌ 23 ኪሎ ነው ስትሄድ አድርጌ ሰጠው። ወንዱ ልጅ እንደዛ እኔ ነኝ ምግብ ከለክለው፣ እኔ ነኝ ልብስ የምከለክለው። አሁን የሳምሪና የፋኒ ልጆች ናቸው ሶሻል ሚዲያ ላይ እየተረዳል። ያሳፍራል። አዎ ህይወት ሁልጊዜ እንደዚህ አይነት ነገር አለ። ገባ? የዘራሹን ታጭጃለሽ። የዘራሹን በልጆች ላይ በሀገር ላይ በምን የዘራሹ ታጭጃለሽ። እኔ ሁልጊዜ ሀቅ ነው የምናገር እና አምጣ የኔን ቪዲዮ ብታመጣ ከሀቁጭ አታመጣ። ስህተቶች ሊኖሩ ይችላሉ። ሀቅ ግን አለ። ጂጂ ዝሆን ባክሽ ታያቸው። ቢያንስ ልጆቹ በሰላም ይደጉበት። እየመጣሽ አንቺ ህይወትሽ ስለተበለሻሸ ፈላጊ ስለሌለሽ ዞር ብሎ ማይ ሰው ስለሌለ የሰው ትዳር
አትበትኝ። ሳምሪ ትንሽዬ ቻንስ አለች፣ ትንሽዬ ለመስተካከል ትንሽ ቻንስ አለች። እችን ቻንስ ካበላሽሽ በምንም ተአምር ሰው አትሆኝም። በጣም ሳይበላሽ ከዚች ከባለጌ አሮጊት ራቂ። ስሙ ባለጌ ሴት ናት። እና አሁንም ሳምሪ እማትረባ ቆሻሻ ሴት እናቴ ብለሽ እበትም ትል ይወልዳል። ትርጉም የለው። አላሳደገችሽ፣ ጥሩ ነገር አድርጋልሽ አታውቅ። በሪሌሽንሽፕ አይተናታል፣ በህይወቷ በምንም ነገር ላይ መልካም ነገር የሌላት ባለጌ እቺ ሴት ናት። እሷን ተማምነሽ እናት ብለሽ አሽቃበጠችልሽ፣ ደነሳችሁ፣ የተወሰነ ጊዜ ተቁላላችሁ። ደንዋት ምን አገኘሽ? ተበቀለችሽ፣ ባዶ አረገች። ልጁን ጥለሽለት ነይ። እንዴት ትሰሚያለሽ? ልጅሽን ጥለሽ ነይ ስትልሽ ልጅሽን ጥለሽ ነይ የሚልሽ ሰው እንዴት ትሰማለች? አንድ እናት እስቲ በፈለጋችሁ ትውሰዱ። ልጅሽን ጣይና እኔ ጋር ነይ። እንዴት ሰው ይሰማል? እናት ሆና ስንቶቹ አይደል እንዴ ለልጆቻቸው ብለው መከራቸውን የሚበሉት? ልጅ ለማሳደግ ብለው እኮ ገላቸውን የሚሸጡ ሴቶች አሉ። ገላቸውን ሽጠው ልጆቻቸውን የሚያሳድጉ ሰዎች አሉ፣ ሴቶች አሉ። እንዳንቺ አይነት መረን ግን ልጅሽን ጥለሽለት ነይ፣ ጥለሽው ነይ። ይቸገሩ ልጆችሽ። አንቺ ሌላ ወንድ ታመጫለሽ። ማን ሊመጣ የጂጂ ልጅን ሰው ብሎ ሊያገባ ማን ነው የሚመጣ? ፋን የሚባለውም እቃቅ መሀይም ስለሆነ ነው። ዩቱብ ላይ ይመጣል። ስምማ እንደዚህ ቁጭ ብለህ ማጥፋትማ አይቻልም። እንዲያውም በጣም ራሱ መንግስት ራሱ ማወቅ አለበት። ይሄን ሪኮርድ ተደርጎ መንግስት ራሱ እየተማረረ እንደሆነ ለልጆቹ አደጋ እንዳለው ያ ቤት የለኝም ምን የለኝም ኑሮ እንዲህ አይደለም፣ ሰብስክራይብ አድርጉኝ፣ እንዲህ አድርጉኝ፣ እንደዚህ ውጡ፣ እንዲገቡ። ስለዚህ መንግስትም ደግሞ ያው እንደሚያውቀው እንግዲህ ልጆቹን ማየት አለበት እንጂ ስም እያጠፉ ያ በእኔ ስም ማጥፋት ቤት አይሰራም፣ በውሸት ቤት አይሰራም። ሀቁ ሪል ስቴቱን ሄዳችሁ መጠየቅ ትችላላችሁ። ምን ነበረ ተምር ሪል ስቴት ሄዳችሁ መጠየቅ ትችላላችሁ። ተምር ሪል ስቴት ላይ ሱቅ ነበራቸው። ከዛ በኋላ ሱቁ እንትን ተባለ። ትላንትና ሴት ጋር የነበረችበት ማለት ነው። ካልከፈላችሁ ሁለታችሁም ብለው መንቀሯ አስወጧቸው። ይኸው ነው። ከዛ ጂጂ መሰደብ አለባት። ዩ ጋዴሚት እኔ አልሰደብም። ኖ ዌይ ኢትስ ኖት ወርክ። ያ እዛው ሬሳ አቃጥላ አመድ አቃጥላ ከምታቦናው ሴትዮ ጋራ እንትን በሉ ለምኑ። እሷም ትለምን እኮ እቺ ሴትዮ እኮ ወያት ለምን አንቺም ስም አጥፊ አልቅሺ። እኔ እኮ ነገርኳት እኮ ውጪና አንቺም እንደ አልቅሺ እንደዚህ በይ ስላት ጊዜ አይ ማሚ ይሄ ትውልድ እኮ ተደበደብኩ ስል እንኳን ደበደበሽ ብሎ የመለሰልኝ ህዝብ ነው። ከዚህ በኋላ እኔ እነሱን ከማሳምን ትምህርት የለም። አጥንቼ ሰው መሆን ነው የምፈልገው። ትምህርቴን ጨርሼ ሰው መሆን ነው የምፈልገው። ሰላም አይሆን። እኔ ፋኔ እግዚአብሔር ይርዳ። መሀይምም ስለሆንክ ነው አንተ እናቷ እንደዚያ የሆነች ሴት ጋር አብረ የምትሆን መሀይም ስለሆንክ ፋራ ስለሆንክ ስቃይን ፍዳን አሁን ትበላለህ። መሀይም ነህ። እኔ እናትየው ያላትን ብልግና አይቼ ልጇን አላለም ሞቴን እመርጣለሁ። ነው ቤተሰብ አብረ ነው የምትጋባው። ነገ ይኸው ጦስ ነው የሚሆን። ቤተሰብ ያላከበረው ሰው ተጋብቶ በሰላም አይኖርም። በሰላም አይኖርም። ቤተሰብ የማይስማማ ቤተሰብ የማያከብረ ቤት ገብተ ልጇን ወደጅ ለምን እንጦሮጦስ አገባም? በወንድም በሴትም ቤተሰብ የማይወድሽ ጋር ገብተሽ በተአምር ሰላማዊ ህይወት አትኖሪም። እጅግ ነው የሚያሳዝነው። በመሀል የሚጎዳው ማን ነው? እኔ ማዝነው ለህፃናቶቹ ነው። ለፋኒም አላዝንም፣ ለሳምሪም አላዝንም። ህፃናቶቹ ግን ያሳዝኑኛል። ምንም በማያውቁት ነገር ሶሻል ሚዲያ ላይ በማንም ይረገጣሉ። ምንም በማያውቁት ነገር ይነገድባቸዋል። ምንም በማያውቁት እነዚህ ህፃናቶች ስቃያቸውን ይበላሉ። ካኒቴራ እንኳን አልነበራቸው። ምን ነው ቪዲዮዎች አሉ እኮ የምናየው። አንቺ ጅብ ሆዳ፣ አንቺ የሰው ጅብ። እኛ እናይም ሶሻል ሚዲያ ላይ እኛ እናይም ሳምሪና ፋኒ ሆነው ልጆቻቸውን ይዘው ሲያበስሉላቸው ጥሩ ነገር ሲያደርጉ አናይም። በጣም 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 ነው የሚያሳፍረው። ቤታቸው ልክ ሶስታቸው ጂጂ ነው ቤት የነበረችው። ገና ከመስኮት ኖ እዚህ ቤት መግባት አይችሉም ምናምን አለች። በገዛ ቤታቸው ማለት ነው። እናታቸው እንዳይገቡ ብላለች። እኔም አልፈቅድም እንዲገቡ ልጆቹን በመጣበት ይዛቸው ሄዳለች። ይሄ ነገር መጋፈጠው ለልጆቹ ብዬ ነው። ገባችሁ? ከጠላቴ ጋር ፊት ለፊት እየተገናኘው ማውራው እንደዛ እየሰደበች እንደዛ እንትን የምትለኝ የሚታየኝ እዛ ጋር ልጆቹ ነው። ገባችሁ? ገና ለገና ሰደበችኝ ብዬ ገና ለገና
መጥፎ ናት ብዬ በእሷ ምክንያት ልጆቹን ካለማየት ፊት ለፊት እየተጋፈጥኩ ባልፈልገውም ሂደቱ በክስ እየሄደ በክስ ያው መቼስ ከጠላታችሁ ፊት ለፊት ጋር መገናኘት የሚያስጠላ ነገር ነው። እንደዛ እየተሰደባችሁ እንደዛ ጠላት ለሆነ ሰው ፊት ለፊት ሄዳችሁ ልጅ መቀባበል ራሱ ከባድ ነው። ግን ሁሉ ነገር አልፌው ሲፈጥረኝ ታጋሽ ሲፈጥረኝ ይሄን አስችሎ ነው የፈጠረኝና ልጆቹን እንደዛ እያልኩ አገኛቸው ነበርና በነጋታው በር ላይ አትገባም አለችኝ። ከዚህ በኋላ ልጆቹን ይዛቸው ሂድ፣ አንተ እንደፈለግ ካሳደጋቸው። እናታቸው ባዛው የደወለች ልጆቹ መጥተዋል እያሉ ያወራሉ እዛው ፊት ለፊታችን። ልጆቹ እዛው ፊት ለፊት እያዩ እዚህ ቤት መግባታችንን ተባሉ። ሰው ምን ማድረግ አለብኝ? ቤት የለኝም። ደወልኩ መንግስት ጋር ቤት የሚመለከታቸው ኦልሬዲ መስመር ላይ ነበር። ቤት አግኝቼ ትንሽ በቃ ፊርማ ነበር የሚቀረኝ ለራሴ የሚሆን ክፍል፣ ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበር። እየጠበኩ ነው። የተወሰነ እንደውም ቪዲዮ አሳይቻችሁ ከዛ ደወልኩለት ሰውየውን እንደዚህ ነው በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሆና ከዛኛ እናመቻችላለን ቤት አሉ። ልጆች ከያዛችሁ ደግሞ ቀልድ አያውቁም እዚያ ጋር። ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው። ትምህርት ቤት ከዚህ በኋላ እኔ ጋር ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አልፈልግም፣ እዛ ቤት አይገቡም፣ ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለሁ። ከዚህ በኋላ እኛም ቤት የለም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ ቃል በቃል። እንግዲህ የነ ፋኒና የነ ሳምሪ ጉዳይ ይሄን ይመስላል ማለት ነው። ማብቂያ የሌለው ጉዳይ ሆኗል ማለት ነው። ወዳችሁ ቤተሰቦች ልጆቹም ከእናት ከአባቶቻቸው ጋር በፍቅር ማደግ ሲገባቸው የህዝብ መነጋገሪያ ሆነው አንዴ ከአባት አንዴ ከእናት ጋር እያሉ ህይወታቸውን እያሳለፉ ነው። በህዝብ አፍ ገብተው በጣም በሚያሳዝን ሁኔታ የፌመስ ልጅ መሆን መታደል ነበረ። ግን እነሱ በቃ መከራቸውን እያዩ እንዳለ ነው የሚያሳየው ማለት ነው። ምንም በማያውቁት ሁኔታ እንደውም ጭራሽም ሰፖርት እናደርጋቸው እስከመባል ድረስ ኢኮኖሚካሊም ሰፖርት እናደርጋቸው እስከመባል ድረስ እየተደረሰ ነው። እንዳያችሁ ቪዲዮ ይሁንም እንዳለው ከሆነ ማለት ነው። ቤተሰቦቼ ውጭ ሀገር ሲኖር እንግዲህ የተሻለ ኑሮ ለመኖር ነበር እነሱ፣ ለዛም የሆኑ አይመስለኝም በጣም በሚያሳዝን ሁኔታ። ስለዚህ ምን አለኛ ሀገር የሚያስብል ነገር ነው ማለት ነው። እኔ ሌላ ምንም የምለው ነገር የለኝም። ለሁሉም ለቤተሰቦቻቸው መልካሙን ነገር ሁሉ ይመልስላቸው ነው ልል የምችለው። እናንተም ሀሳብ አስተያየቶቻችሁን ስጡበት። የምወዳችሁ ቤተሰቦች ዛሬው ይህን ይመስላል። በሌሎች ጉዳዮች እስከምንገናኝ ሰላም ሁኑልኝ ቤተሰቦች።